ፍቅርዬ ያለችው ነገር ትዝላችኋል አይደለ? ይሄ ፍቅር አይደለም የሆነ ነገር ነው እንጂ እኔ ብሆን ከአብርሃም ጋር ለመሆን እንደዚህ ለመታገል ይቅርና እሱ የቆመበት ቦታ አልቆምም ብላ ተናግራ ነበርና ለአቡነ አይታችኋል ውዶቼ? አይታችኋል? ሙቀቱ ማለት ነው። ጌታን በጣም ነው የሚሞቀው። እና ይሄ ሁሉ ነገር እያደረገ እንደዚህ ጨካኝ ሆኖ አረመኔ ሆኖ እሷ ልጄ ጠፋ ብላ በመጠራጠሯ ክስ በመሰረተችበት እሱ ደግሞ አጥፎ ነበረ እሷን ለማሳሳት ደፋ ቀና ሲል የነበረው እና እሷን እስር ቤት እስከማስገባት የልጁ እናት ልጄ ጠፍቷል ብላ እንደዛ ስታለቅስ የነበረችዋን እናት ዛሬ እስር ቤት ማስገባት ማለት በጣም አረመኔ ነው፣ አረመኔ ነው። እኔ ከዚህ ጋር እንኳን መልሼ ልኖር ልጣር ይቅርና ልጄ ብቻዬን ምንም ሆኜ ያሳድጋለሁ እንጂ እንደ ትዬ መልሼ ከሱ ጋር ሆኜ ልጄን አሳድጋለሁ የሚል ጭራሽ ሀሳብ የለኝም። እናንተስ ሀሳብ አላችሁ? እሱ ከማንም አሸሼ ገዳሜ ይላል። ከዛ ከፍቅረኛ አይነት ሚስቴ ናት ከሚለው ሰው ጋር አሸሼ ገዳሜ ይላል። እሷ ደግሞ እዚህ ልጇን ትታ እስር ቤት ለመግባት እንትን እያለች እየተጠራራች ይገኛል። እና እንደዚህ አይነት ሰው ጋር ለመኖር ማሰብ ራሱ ሞኝነት ነው ብዬ ነው ማስበው። ሩትዬ አብርሃም አይጠቅምሽም፣ ለአንቺም አይሆንሽም። ከዚህ በኋላ ከሱ ጋር ለመኖር ብለሽ የምታጠፊው ጊዜ ከሌላ ሰው ጋር ለመኖር ወይም ደግሞ ልብሽን ለሌላ ሰው ለመክፈት ብታስቢ፣ ከሌላ ሰው ጋር ተፋቅረሽ ለመኖር ብታስቢ፣ ለሌላ ሰው ልብሽን ለመክፈት ብታስቢ እኔ ደስ ይለኛል። የምሬ ነው። እናንተም እንደዛ ነው የምታስቡት ብዬ አስባለሁ። ምክንያቱም አብርሃም ከዚህ በኋላ ለሩትዬ ህይወት ሊሆናት አይችልም፣ ፍቅረኛ ሊሆናት አይችልም፣ ትዳር ሊሆናት አይችልም፣ ባል ሊሆናት አይችልም፣ የልጅ አባት ሊሆናት አይችልም። አብርሃም በቃ ጤነኛ አይደለም። ገባችሁ? ጤነኛ ነገር አይገባውም እሱ ሲጀመር ማለት ነው።